ሰላም በክርስቶስ ይብዛላችሁ በመላው ዓለም ያላችሁ ኦርቶዶክሳውያን ዛሬ ህዳር 27 በሰሬቲ ቀበሌ በሚሰራው መጠነኛ ቤተክርስቲያን እዛ ያሰራ እንደነበረ ይታወቃል። እዛ ቦታ ላይ ክቡር የወረዳ ቤተ ክህነቱ ስራ አስኪያጅ የስብከተ ወንጌል ክፍል ኃላፊና እኔም በቦታው ተገኝተን ዛሬ ቆርቆሮና ለብሳለን ብለን ነበረ። ነገር ግን ዛሬ 27 ነው። የሚሰሩ ካህን አናጺው ማለት ነው ቅዳሴ ያለባቸውና ዛሬ ወደዛ ኢተቃ መድኃኔዓለም ቤተክርስቲያን ለአገልግሎት ስለሄዱ ቆርቆሮ የማልበሱን ስራ ሰኞ ነው የምናለብሰው ማለት ነው። ክቡር አባታችን ሊቀ ጠበብት ቀለመወርቅ የቆርቆሮ ሚስማር ወደ 4 ፓኮ የሚሆን ሰጥተውናል። ይህንን ይዘን መተን አሁን ቦታው ላይ የጎደሉ ነገሮችን ማስተካከል ያለብንን ኮሜንቶችን ከክቡር ስራ አስኪያጃችን ተቀብለናል። እንዲሁም ደግሞ ላሉት ለሰበካ ጉባኤም ለህንጻ አሰሪዎችም ቀጣይ አቅጣጫዎች ተቀምጠው ደስ የሚል ውይይት አድርገን አሁን በቅርብ ጊዜ እንደተጀመሩ ቤተክርስቲያኑ ያለበትን ሁኔታ ተመልክተን በጣም ደስ ብሎን ተመልሰናል ማለት ነው። እስኪ አሁን ቤተክርስቲያኑ እየተሰራ ያለው ምን እንደሚመስል የውስጡን የውጭውን በደንብ አድርገን ማየት ስላለብን ወደ ቀጣዩ መርሃ ግብር እንሄዳለን። እንዲህ ቆርቆሮ መስማር ቆርቆሮ ያሉት ነገሮች ተሳክተው ህዝቦችን አበረታተው ለዚህ የደረሰ ሆኗል። እንግዲህ አቤኔዘር የሚያስተባብራቸው ሰዎች እግዚአብሔር በፈቀደ ባሉበት እግዚአብሔር ይጠብቅልን፣ እግዚአብሔር ያበርታልን እንላለን። ከዚህ ያሉትንም ደግሞ በተቻለ አቅም የሚያስተባብሩትን ይሄን የሚመለከቱትን ሁሉ እግዚአብሔር በቸርነቱ በያሉበት የሚሰሩበትን ስራቸው እንዲባርክልን፣ እዚህ አድርጎታቸውም ደግሞ እንዳያቋርጡብን እስከሚፍጻሜው ድረስ የሚል ሐሳብ ነው የምለው። እንግዲህ እንደ ወረዳ ቤተ ክህነት ያው ያሉት ምዕመናኖች ያው ካህን የሚያስተምሩ አንድ ካህን ብቻ ናቸው። እሳቸውም ደሞዝ የላቸውም፣ በነፃ ነው እያገለገሉ ያሉት። እሳቸውም ደግሞ ነገ እንግዲህ እዚህ በኋላ እንዲበረቱ ደሞዝ ያስፈልጋቸዋል። ለዚህም አስተዋጽኦ የሚያደርጉ ሰዎች ካሉ እና አቤኔዘር በኩልም እንዲስተባበርልን በእነ መምህር ግርማም በኩል እንዲስተባበርልን የሚል ሐሳብ ነው በእኔ በኩል የምናገረው። ምናልባት Lokacin bodnati akno iratni ya beki akalan olak zuma ya hati beki karti ashangus ko tashin zangalat nista badam dekona kaisan dan baam no kaisi ar khatsam era shay gizonis kaisi ngala galli no anis ko tashin tengdem num qasin ati ni damus ko nushatinum yapsun dakan wadinum yapsun qatrasis no katishi simmentoin yergarato ashain balab tamadis no mati ans ko tashin shayin no anis ko tashin no katin onti nus ko tashin num ta warsa sarmat bistan num ta warsa obarangan kaita uran num so e maista Galati sa tayo